ማይክል ካሪክ ወደ ኦልድ ትራፎርድ በተመለሰበት የመጀመሪያ ጨዋታ አሰላለፍ ውጭ የሆነውና በጨዋታ ተቀይሮ በመግባት ምንም ደቂቃ ያልተጫወተው ቤንያሚን ሼሽኮ በአርሰናል ጨዋታም በቋሚነት ይጀምራል ተብሎ አይጠበቅም። አሁንም በተለይም አማድ የክንፍ አጥቂ ብሪያን ቤሞ ደግሞ 9 ቁጥር ቦታን ይዞ ሲጫወት በሲቲ ጨዋታ ላይ ሰርቶላቸዋልና አሁንም ቤንያሚን ሼሽኮን እድል ይሰጡታል ተብሎ አይታሰብም። ምናልባት ቤንያሚን ሼሽኮን እሳቸው ከዚህ የተለየ ጨዋታ ስታይል ሲጠቀሙ ወይም በጣም ጠቅጠቅ ብሎም ከኳስ ጀርባ ስፔሶችን ነስቶ የሚጫወት ክለብ ሲኖር ሞር የተሻለ እድል ሊያገኝበት ይችላል ተብሎ ይታሰባል። የአየር ላይ ኳሶችን ለመጠቀምና ሁለተኛ ኳሶችን ለመጠቀም ረጅም ኳስ ሲመታ። ከዛ ውጭ ግን እንደዚህ ክፍተት ሰጥተውም ወይም ደግሞ በደንብ ፕሮሰስ አድርገው በሚጫወቱ ቡድኖች ላይ ላይጠቀሙት ይችላሉ እየተባለ ነው። ቤንያሚን ሼሽኮን በእርግጥም ቤንያሚን ሼሽኮ የሩበን አሞሪም ምርጫ አይደለም እንደተባለ ይታወቃል። እነ ኦማር ቤራዳ ናቸው ያመጡት። የሩበን አሞሪም ምርጫ የነበረው ኦሌ ዋትኪንስ ነው። እነ ኦማር ቤራዳ ደግሞ የረጅም ጊዜ እቅድ እንጂ እድሜው የገፋን ተጫዋች አናመጣም ብለው ሼሽኮን እንዳመጡ ይታወቃል። ለማንኛውም የካሪክን ምርጫ እየሆነ አይደለም። በአርሰናልም ጨዋታ በቋሚነት ይጀምራል ተብሎ አይጠበቅም። መረጃው የዘ አትሌቲክ ነው። ከዩናይትድ ጋር በተያዘም አንዳንድ ዝውውር መረጃዎችን እናንሳ። መጀመሪያ በቡድን ውስጥ ያለው የሃሪ ማጓየርን ጉዳይ በተመለከተ የውሉ መጨረሻ ላይ እንደሚገኝ ይታወቃል። ማንቸስተር ዩናይትድ የማጓየርን ውል በተመለከተ ከፕሪሚየር ሊጉ መጠናቀቅ በኋላ ውሳኔ ይሰጥበታል ተብሏል። ምናልባትም አዲስ አሰልጣኝ የሚሾመውም በጉዳዩ ላይ ሀሳብ ሊያቀርብበት ይችላል ተብሏል። ግን ልምዱ በዩናይትድ እንደሚያስፈልግ ምንም ጥርጥር የለውም። በሲቲ ጨዋታ ላይ በደንብ የተመለከት ነው ይመስለኛል የማጓየርን ልምድ በቆመ ኳስ አጠቃቀሙ ላይም ብረት እንደመለሰበትም ተመልክተን ነበረ በአንድ የማጥቃት እንቅስቃሴ የብሩኖ ፈርናንዴዝን ማዕዘን ምት። ለማንኛውም ቆይታው 100% በቀጣይ ክረምት ላይ ይወሰናል ተብሏል። ሌላው የዶርትመንዱ አማካኝ ፍሊክ ኔሜቻን በተመለከተም በአቋሙ በርካታ ክለቦች ደስተኛ ናቸው። ከፕሪሚየር ሊግ ግን ብቸኛው ክለብ ዩናይትድ አይደለም። ቼልሲም የተጫዋቹ ሁኔታን እየተከታተሉ ነው ተብሏል። ስካይ ስፖርት መለማዮችን ብቻ የላኩበት ተጫዋች ብለውታል እንጂ ምንም አይነት እንቅስቃሴ በዩናይትድ በኩል ተጫዋቹን ለማምጣት እንደዚሁ እንዳልተደረገ ስካይ ስፖርት በዘገባው ይዞት ወጥቷል። ሌላው ከዩናይትድ ጋር በተያዘ ዊልፍሬድ ኒዲዲ ወደ ፕሪሚየር ሊግ መመለስ ይፈልጋል። ዩናይትድ ዛሬም ምንም አይነት ይፋዊ ጥያቄ ያላቀረበም፣ መረጃው ግን እንዳለ ፋብሪዞ ሮማኖ አረጋግጧል። ሌላው ከታይለር ማላሺያ ጋር በተያዘ ነው። ዩናይትድ በጥር ሊሸጠው እንግዲህ ቀናቶች ብቻ ቀርቶታል። ፌብራሪ 3 ነው የጥር የዝውውር መስኮት የሚጠናቀቅ። ዩናይትድ ለገበያ ያቀረበው ተጫዋች እስካሁን ገዢ መጥቶ ጥያቄ አላቀረበም። ስለዚህ ታይለር ማላሻ የሽያጭ ነገር በዩናይትድ በኩል እንደታሰበው አልሆነላቸውም። ዛሬ ግን አንዱ ትልቁ መነጋገሪያ ጉዳይ የነበረው የኮል ፓልመር ወደ ዩናይትድ ይመጣል የሚል ዜና ነው። ጉዳዩን ለማጣራት በርካታ ጥረቶችን አድርገን ነበረ። ጉዳዩ ዩናይትድ ፍላጎት አቅርቦ ወይም ፓልመር ወደ ዩናይትድ መሄድ ፈልጋለሁ ብሎ አይደለም። ውድ ቤተሰቦቻችን ጉዳዩ የተፈጠረው ፓልመር በቼልሲ ቤት ደስተኛ ነው የሚል ትንታኔ ከተሰራ በኋላ ስካይ ስፖርት ላይ ምናልባት ፓልመር የዩናይትድ ደጋፊ ነውና ዩናይትድ በቀጣይ ራሱን ቡድኑን በሚገነባበት ሂደት ውስጥ እንደ ፓልመር ያለ ተጫዋች በቼልሲ ደስተኛ ካልሆነና ቢለቅ ምርጫው ሊያደርግ ይችላል የሚል ዜና ተሰራ። ያው ዜናው ደግሞ ፓልመር የቀድሞ ክለብ ወይም የሚደግፈው ዩናይትድን ስለሆነ ነው። በግልጽ በልጅነቱ ጀምሮ የዩናይትድ ደጋፊ ነው። ዋይኒ ማርክ ሩኒን በጣም የሚወደው ተጫዋች ነው። ከዛ ጋር በተያያዘ ዜናው ተሰራጨ እንጂ ዩናይትድ ጥያቄ አቅርቦ ወይም ፓልመር ለቃለው ብሎ አይደለም። በዚሁ መረጃው እናጥራው ብለን ነው። ዶርጉ በዚህ ውድድር ዓመት በፕሪሚየር ሊጉ በየ90 ደቂቃው 6.83 የመሬት ላይ ግንኙነቶችን የሚያሸንፍ ሲሆን ይህም እድሜያቸው 21 እና ከዛ በታች ከሆኑ ተጫዋቾች ሁሉ ቀዳሚው ሆኗል። ሉዊስ ሃል ሁለተኛ፣ ጆሽ ኪንግ ሶስተኛ ነው። ፓትሪክ ዶርጉ በእርግጥ ከሰሞኑም በአንዳንድ ሜዳ ክፍሎች ላይ ለየት ባለ መንገድ ሲጫወት እየተመለከት ነው እንደሆነ ይታወቃል። በተለይም በማጥቃት ክፍል ውስጥ እየተጫወተ ነው። በሩበን አሞሪም ቡድን የ3-4-3 ፎርሜሽን ላይ የመሃል ሜዳውን የግራውን ጠርዝ